ሰላም ሰላም፣ እንዴት ናችሁ? ከዚህ ቀደም የቀጠለውን ክፍል ዛሬም ስለ አሌክሳንደር ግርሃም እንድነጋገር ፈልጋለሁ። አሌክሳንደር ግርሃም ለመጀመሪያ ጊዜ አንድ ድምፅ ከአንድ ቦታ ተነስቶ ከፈለገው ሰው ዓላማ የሚደርስበትን ስልክ የፈጠረ ሰው ነው። አሌክሳንደር ግርሃም ስልክን ስለፈጠረው ሰው እናወራለን። አሌክሳንደር ግርሃም በ1876 መጀመሪያው የሆነውን የስልክን የፈጠራ ፓተንት ያገኘ ሰው ነው እና ይህ እንግዲህ ለመጀመሪያ ጊዜ በዓለም ውስጥ አንድ ድምፅ ሌላ ቦታ ሄዶ ያኛውን ሰው መልእክት ከአንድ ቦታ ወደ ሌላ ቦታ እንዲሄድ ያደረገ ሰው ነው አሌክሳንደር ግርሃም ማለት ነው። አሌክሳንደር ግርሃም እንግዲህ አስደናቂ የሆነ ስራ ነው የሰራው። የሰው ልጅ እዚህ ሆኖ ድምፁን የትም ቦታ የሚያስተላልፍ ማለት ነው። እየተደዋወለ የሰው ልጅ እንዲግባባ ያደረገ ይህን የፈጠራ ችሎታ ይህን የመፍጠር ችሎታ ተጠቅሞ የስልክ የፈጠራ የባለቤትነት ፓተንትን ያገኘ ሰው ነው። እንግዲህ ስለ አሌክሳንደር ግርሃም ስናስብ በጣም የሚያሳዝነው ነገር ይህን ተጠቅመው ስልክን አንስቶ ተጠቅመው ደውሎ ለማውራት የሰው ልጅ ደውሎ ስልክን እንዲያወራ እንዲነጋገር ኮሚኒኬት እንዲያደርግ ምን ብሏል? ስልክን ፈጠረ። የሚያሳዝነው ግን አሌክሳንደር ግርሃም ያን ማድረግ ግን ለእሱ አልሆነለትም። ለምን? ለሚወዳት ሚስቱና ለእናቱ ሲደውል ድምፁን መስማት አልቻለም። ለምንድን ነው? እናቱና ባለቤቱ መስማት የተሳናቸው ነበሩ። ግን ለምድራችን ግን እሱ ምን አመጣ? የሰው ልጅ እንዲግባባ ከሩቅ ሆኖ እንዲነጋገር ግን የሚያደርገውን ግሩም የሆነን የፈጠራ ችሎታ እንዳመጣ እንመለከታለን። እንግዲህ ይህ የአሌክሳንደር ግርሃም ከመንፈሳዊ ጋር እንዴት ይገናኛል የሚለውን ነው የምንመለከት እና በህይወታችን መንፈሳዊ ድንቁርና ሊገጥመን ይችላል። ሁሌም ወደና ወደ እናንተ ጥሪ የሚያደርግልን እግዚአብሔር አለ በሰማይ የሚወደን ድምፃችን መስማት የሚፈልግ ነገር ግን መንፈሳዊ ድንቁርና የያዘን እግዚአብሔር ሲጠራን አቤት ለማለት የሚሳነን ፍጥረቶች እንሆናለን በህይወታችን። አንዳንዴ ከአሌክሳንደር ግርሃም ስልክን ፈጠረ፣ ነገር ግን የሚወዳትን ሚስቱንና እናቱን ግን ኮሚኒኬት ለማድረግ አይችልም ነበር። እነሱ መስማት የተሳናቸው ነበረ። እኔና እናንተ ዛሬ መንፈሳዊ መስማት ተስኖን ይሆን? መንፈሳዊ ድንቁርና ተጋብቶብን ይሆን? ዛሬ ከአሌክሳንደር ግርሃም የምንማረው ነገር ይሄን ነው። መጽሐፍ ቅዱስ የሚነግረን ነገር ይሄን ነው። ወደ መንፈሳዊ ህይወታችን ስናመጣው መጽሐፍ ቅዱሳዊ ትስስር ምንድን ነው ካልን እግዚአብሔር ጥበብን ይሰጣል። መጽሐፍ ቅዱስ የሚነግረን ፈጠራዎች ሁሉ የሚመጡት ከእግዚአብሔር ነው። ለሰው ልጅ ደግሞ እግዚአብሔር ጥበብን ይሰጣል እንዲፈጥር። አሌክሳንደር ግርሃምም እግዚአብሔር የሰጠውን የመፍጠር አቅም ተጠቅሞ ስልክ እንደፈጠረ እንመለከታለን። አንደኛውና ዋነኛው ነገር እግዚአብሔር አዲስ ሀሳቦችንና አስተዋይ ፈጣሪዎችን ያነሳሳል። አሌክሳንደር ግርሃም እንግዲህ እግዚአብሔር ያነሳሳው ነው። ብዙ ጊዜ ድንገት ይመስለናል ነገሮች ሁሉ፣ ነገር ግን አይደለም። እግዚአብሔር አሌክሳንደር ግርሃምን አነሳሳው፣ ስልክን ፈጠረ እና የመጀመሪያው ነጥብ እግዚአብሔር አዳዲስ ሀሳቦችንና አስተዋይ ፈጣሪዎችን ምን ይላል? ያነሳሳል። ስለዚህ እግዚአብሔር አሌክሳንደር ግርሃምን አስነሳ፣ ስልክን ፈጠረ ማለት ነው። ያ ነው እንግዲህ የመጀመሪያው ነጥብ። እግዚአብሔር አዳዲስ ሀሳቦችንና አስተዋይ ፈጣሪዎችን ምን ይላል? ያነሳሳል። መጽሐፍ ቅዱስ እግዚአብሔር የመፍጠር ችሎታን እንደሚሰጥ በተደጋጋሚ ተናግሯል። ምሳሌ 8:12 ማየት እንችላለን። እኔ ጥበብን በጥበብ አኖራለሁ፣ ስለ ብልሃተኛው ፈጣሪዎችን እውቀትን አስቀምጣለሁ በማለት ይናገራል። እውቀትን በሰው ልጆች የሚያስቀምጥ የፈጠራን ችሎታ በሰው ልጆች የሚያስቀምጥ ማን ነው? እግዚአብሔርን። ጥበብን በጥበብ ላይ የሚሰጥ ማን ነው? እግዚአብሔር እንደሆነ እንመለከታለን ማለት ነው። ፈጠራም በአጋጣሚ አይደለም፣ እግዚአብሔር የሚያቀርበው የጥበብ አካል ነው ማለት ነው። ለሰው ልጆች እግዚአብሔር ጥበብን ያቀርባል፣ ከዛ የሰው ልጅ ይፈጥራል እና ፈጣሪ በአጋጣሚ ሳይሆን የእግዚአብሔር ያንዱ የጥበብ አካል ነው ማለት ነው። ሁለተኛው
እውቀትና ማስተዋል ከእግዚአብሔር ነው። እውቀትና ማስተዋል ከማን ነው? ከእግዚአብሔር ነው ማለት ነው። ችግርን የመፍታት አዳዲስ ቴክኖሎጂን የመፍጠር ችሎታዎች የሚመጡት ከእግዚአብሔር ብቻ እንደሆነ እንመለከታለን ማለት ነው። ምሳሌ ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል መጽሐፍ ቅዱስ፣ እግዚአብሔር ጥበብን ይሰጣልና ከአፉም እውቀትን ማስተዋልም ይወጣሉ ብሎ ይናገራል። እንግዲህ ጠቢቡ ሰለሞን ሲናገር ምን አለ? እግዚአብሔር ጥበብን ይሰጣል ከአፉም እውቀትና ማስተዋል ይወጣሉ ይላል። እንግዲህ ቤል ድምፅን የማስተላለፍ ሂደቱ ዝም ብሎ የዘፈቀደ ብልሃት አልነበረም። በእግዚአብሔርና በእግዚአብሔር ብቻ የታሰበ እንደሆነ እንመለከታለን። ለምን? ጥበብን የሚሰጥ ማን ነው ይላል? እግዚአብሔር ነው። በሰው ልጆች ማስተዋል የሚያስቀምጥ ማን ነው? እግዚአብሔር ነው። ይህ እግዚአብሔር እንግዲህ በቤል እንደተጠቀመ እንመለከታለን ማለት ነው። ሶስተኛና የመጨረሻው እግዚአብሔር እንድንፈጥርና እንድናዳብር አድርጎናል። እግዚአብሔር የሰው ልጅ እንዲፈጥርና እንዲያዳብር እንዲያሻሽል አድርጎታል ማለት ነው። ለዛ ነው ከመጀመሪያ ጀምሮ እንግዲህ እግዚአብሔር የሰው ልጅ እንዲያለማ፣ እንዲገነባ፣ እንዲያደራጅ፣ እንዲያሻሽል በምድር ላይ ያስቀመጠው። አስተዳድሯት ማለት ግዟት ማለት እንግዲህ እነዚህን ጭምር የሚይዝ ነው። ብዙ ተባዙ፣ ምድርንም ሙሏት፣ ግዟት የሚለው መጽሐፍ ቅዱስ ሀሳብ ከዚህ ጋር የሚገናኝ ነው ማለት ነው። እንግዲህ እና የሰው ልጅ የተፈጠረው የመፍጠር ችሎታውን ተጠቅሞ ምቹ ላይፍ እንዲኖር ነው። ምቹ ላይፍ እንዲኖር እና በትክክል እንዲያስተዳድር ነው። ችግር ሲኖር ያን ችግር እየፈታ በትክክል እያስተዳደረ እንዲኖር የሰው ልጅ ተፈጥሯል በዚህ ምድር ላይ። ያ ኃላፊነት አለበት። እንግዲህ መጽሐፍ ቅዱሳዊ ትእዛዝ፣ መጽሐፍ ቅዱሳዊ ኃላፊነት አለበት። ግዟት ብሎ ሲል እንግዲህ አስተዳድሯት ብሎ ሲል እግዚአብሔር እንግዲህ በእንደዚህ ያህል መንገድ እንደሆነ እንመለከታለን። መንፈሳዊ ትምህርቱ ምንድን ነው ብለን ስንል ቤል አንድን ድምፅ ወደ ሌላ እንዲደርስ እንደፈጠረ ሁሉ እንዳለመታደል ሆኖ ግን የእሱን ድምፅ ባለቤቱና እናቱ እንዳልሰሙታይ ወደ መንፈሳዊ ትምህርት ስንመጣ እግዚአብሔር እኔና እናንተን ለመስማት ይፈልጋል፣ ለመስማት ይናፍቃል። ቤል የሚወዳቸው ሰዎች እንዲሰሙት እንደናፈቀ ሁሉ እግዚአብሔር ልጆቹን ድምፁን እንዲሰሙት ይናፍቃል። እንግዲህ ቤል ሚስቱና እናቱ እንዲሰሙት ይናፍቃል፣ የእሱን ድምፅ ግን አይሰሙትም። በተመሳሳይ ደግሞ እግዚአብሔር በእሱ አምሳል የፈጠራቸው ፍጥረቶች እንዲሰሙት ይፈልጋል። እግዚአብሔር እንድንሰማው ይፈልጋል። በየጊዜው ጥሪ ያቀርብልናል፣ ይጠራናል። ከዚህ በፊት አዳም የት ነህ ብሎ እንደጠራው ሔዋን አዳምና ሔዋንን እንደጠራቸው እግዚአብሔር ልጆችን ይጠራል፣ በአንድም ሆነ በሌላ መንገድ። ስለዚህ ያኔ ግን ከመንፈሳዊ ድንቁርና ወጥተን እሱን መስማት እንድንችል የሚነግረን ትምህርት አለው ማለት ነው። መጽሐፍ ቅዱስ የሚነግረን እግዚአብሔር ለሕዝቡ ይናገራል። መጀመሪያም በአበውና በነቢያት ተናገረ። ሕዝቡ አልሰማለ። አብርሃምን አስነሳ፣ ሕዝቡ አልሰማለ። እንደገና ሌላን ሰው ሙሴን አስነሳ፣ አሁንም አልሰማለ። ከዛ ነቢያትን አስነሳ፣ በነቢያት ተናገረ። ከዛ ደግሞ በትናንሽ ነቢያቶች ደግሞ ተናገረ። መጨረሻ ግን ራሱ ክርስቶስ እንደመጣ እንመለከታለን። እና እግዚአብሔር ብዙ ጊዜ ለሕዝቡ ይናገራል። ነገር ግን የመስማት ችሎታ የሚሰጠው በልብ ሁኔታ የሰው ልጅ ለጥሪው ምላሽ ሲሰጥ ነው። እስራኤላውያን በሲናም እግዚአብሔር ድምፁን ሰምተው ነበረ። እስራኤላውያኖች እግዚአብሔር በሲና ድምፁን ሰምተው ነበረ። ነገር ግን ትንሽ ቆየት ሲሉ ግን የመስማት ችሎታቸው ደከመ። መስማት አደከማቸው፣ ዛሉ፣ በቃ አለመስማት ፈለጉ። ነቢያት ጆሮ ያለው ይስማ ብለው ጮኸዋል። ኢየሱስ በጎቼ ድምፄን ይስሙ ብሎ ጮኋል። ጳውሎስም እምነት የሚገኘው ከመስማት ነው ብሏል። ቤል ድምፅን በማንኛውም ርቀት የሚያገናኝ መሳሪያ ፈለሰፈ። ነገር ግን ቅርብ የሆኑት ወገኖቹ አልሰሙትም። እግዚአብሔር በተለያየ መንገድ ለሰው ልጅ ይናገራል። እግዚአብሔር በቃሉ ይናገራል። እግዚአብሔር በመንፈስ ቅዱስ ይናገራል። እግዚአብሔር በፍጥረቱ ይናገራል። እግዚአብሔር በሕዝቡ ይናገራል። ያኔ ግን የሰው ልጅ ደግሞ ለመስማት ዝግጁ መሆን መቻል አለበት። ከመንፈሳዊ ድንቁርና ራሱን ማላቀቅ መቻል አለበት እና መስማት የሚለውን ልብ እግዚአብሔር ፈጥሮልናል። ግን የሰው ልጅ ይደክማል፣ ይዝላል። ዛሬም እግዚአብሔር ጥሪ ያደርጋል። ለዚህ ጥሪ ግን ምላሽ እንድንሰጥ ሁላችንም እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።